ሰላማችሁ ይብዛ። ይባካችሁ አንድ መልእክት ላስተላልፋችሁ ነው ወደዚህ ስፍራ የተገኘሁት። ምን የሚል መልእክት ነው? ለወባ፣ ለታይፎይድ፣ ለታይፈስ፣ ለተለያየው ለትንንሽ በሽታ ራሳችሁን የምትጠነቀቁ ሰዎች፣ ለትንንሽ በሽታ በልባችሁ ውስጥ በአእምሮአችሁ ውስጥ ቦታ የማትሰጡት፣ በራብ ለሚመጣ ምግብን የምትበሉት፣ በሕክምና ለሚመጣ የምትታከሙ ሰዎች እሱ ጥሩ ነው። ግን ለኃጢአት ራሳችሁን አሳልፋችሁ የምትሰጡ ሰዎች፣ ትላንት ክዳችሁ ትላንት ትታችሁ ለተዋችሁት ለዓለም ስራ ራሳችሁን የምትሰጡ ሰዎች፣ ለዚህ ዓለም ባህሪው ራሳችሁን አሳልፋችሁ የምትሰጡ ሰዎች፣ ተመሳስላችሁ የምትኖሩ ሰዎች አንድ እውነት ልንገራችሁ። ኃጢአት በራሱ የሰው ልጅ የሚሰራው ስራ ወዶ የሚሰራው ስራ ነው። ኃጢአት በራሱ መጥቶ አስገድዶ አንቆ የሚሰራው ወይስ የሰው ልጅ የሚሰራ ነገር አይደለም። የሰው ልጅ የካደው ነገር ነው። የሰው ልጅ የተወየው ነገር ነው። ትላንትና አላደርግ ብሎ ቃል ኪዳን ገብቶ ድርጊት አልፈጽምም፣ ዓለምን አልመስልም፣ ክጃለሁ ያለው ነገር ነው ተመልሶ ወደ ሰው ህይወት የሚመጣው። እሱን የሚያስተናግድ ሰው ራሱ ነው የበደሉ የኃጢአቱ ባለቤት። ይሄ ማለት በህይወታችሁ ውስጥ በህልማችሁ ውስጥ በሰላማችሁ ውስጥ የምታስተናግዱት ኃጢአት ካለ እናንተ ከትላንትናው ምንም አልተሻላችሁም ማለት ነው። በሁሉም ነገር ክርስቶስን መምሰል፣ በሁሉም ነገር የክርስቶስን ህይወት መኖር ከኃጢአት ይጠብቃል። የሰው ልጅ ኃጢአት ፈጽሞ አይሰራ ማለት ሳይሆን ወይ እኔ ኃጢአተኛ ነኝ ማለት ሳይሆን ኃጢአት ቢመጣ ማስተዋል ይጠብቃል፣ ጥንቃቄ ይጋርዳል ተብሎ በመጽሐፍ ቅዱስ ስለተጻፈ እግዚአብሔር እየተጠነቀቅኩኝ የሚጥልበት ቦታ የለው፣ እያስተዋልኩኝ ደግሞ የሚወድቅበት ቦታ አይደለም። እግዚአብሔርን የያዘው ደግሞ በየቦታ የሚወድቅ በየቦታ የሚነሳ አይደለም፣ በየቦታ የሚጣል በየቦታ የሚገኝ አይደለም። እና እባካችሁ ለቅድስናችሁም ቦታ ስጡ፣ ለነጻነት ቦታ ስጡ። ክርስቶስ ይወዳችሁ።